ጋሻ ዣግሬ ጋሻ ዣግሬ ምንድን ነው? ብዙዎቻችን ጋሻ ዣግሬ ሲባል በብዛት እንሰማለን። ለመሆኑ ጋሻ ዣግሬ ማለት ምን ማለት ነው? ለማን የሚሰጥ ማዕረግስ ነው? ጋሻ ዣግሬ ንጉሠ ነገሥቱ በጦር ሰዓት በማዘዝ ብቻ ሳይሆን ራሱ እንደ አንድ ተራ ሰው የሚሰማራ ስለሆነ በተለይ የእጁ ጦር መሳሪያዎች አሉት። የእነዚህ መሳሪያዎች ሹም የጋሻ ዣግሬ አለቃ ይባላል። እንደዚህም የተባለበት ምክንያት ቀድሞ በኢትዮጵያ ጠመንጃ በጣም ሳይታወቅ አርበኞች ጠላትን ከሚያጠቁባቸው መሳሪያዎች ዋና ዋናዎቹ ጎራዴና ጦር፣ የሚቃጣባቸውንም አደጋ የሚከላከሉበት ጋሻ ናቸው። እነዚህ ሶስቱ ስለሆኑ በዚያ ጊዜ ነገስታቱ ጦርና ጋሻ ስለሚይዙ ነው። ዛሬም ጦር ቀርቶ በጠመንጃ በሚሰራበት ሰዓት የቀድሞ ልማድ አልተለቀቀም። ጋሻ ምንም ጥይት ባያግድ በንጉሠ ነገሥቱና በመኳንንቱ ዘንድ የቀድሞ ክብሩን አላጣም። አሁንም ከልዩ ልዩ ምንሃብ የተሰሩ ጠመንጆች ጋር አብሮ ይያዛል። ስለዚህ ደንቡ በጋሻ ይጠራል። የጋሻ ዣግሬዎች ሹም ስራው መሳሪያዎችን ተረክቦ ለታመኑና ለጠነከሩ ጭፍሮች አስይዞ ንጉሠ ነገሥቱ በሚሄድበት መከተል፣ በዋለበት መዋል ነው። ንጉሡ በእግር ወይም በከብት በሆነ ጊዜ ጋሻ ዣግሬዎች አቧራ እንዳይነሳ ከወደ ኋላ ራቅ ብለው ተሰልፈው ይከተላሉ። ማንም ሰው ቢሆን ጋሻውን አልፎ ከንጉሠ ነገሥቱ ተጠግቶ ለመሄድ አይችልም። ዘበኞቹም ያዙ ጋሻውን አትቅደሙ እያሉ የሚደፍረውን ይገስጻሉ። በኦቶሞቢልም በሆነ ጊዜ ጋሻ አይደለምና ሻለቃውም ዝናሩን አንግቶ ጠመንጃውን ይዞ ይከተላል። እንዲሁም ታላላቅ በዓል በሆነ ቀን የንጉሥ ጋሻና ጠመንጃ ይዞ የሚከተለው ራሱ ዋናው ሹሙ ነው። ራቅ ወዳለ አገር የመንገድ ጉዞ በሆነ ጊዜ ጋሻ ዣግሬዎች በደንብ ከሚሰጧቸው ከብቶች ላይ ሆነው እንደተባለው በስርዓት ይከተላሉ። እነዚህ መሳሪያዎችም ምንጊዜም ከንጉሠ ነገሥቱ በመለየት የማይገባቸው ስለሆኑ ጋሻ ዣግሬዎች ማታ ወደ ቤታቸው በሚሄዱበት ሰዓት ለደንበኛው የውስጥ የእልፍኝ አሽከር ቆጥረው ያስረክባሉ። መሳሪያዎቹም ምንም የተመረጠ ላይም የሚያምሩ ቢሆኑ በቤተ መንግስቱ ስርዓት የንጉሡ የክብር